ሰላም እንዴት ዋላችሁ? ያው ከላይ የምትመለከቱት ፎቶ አስቀምጫለሁ። በዛ ፎቶ ላይ በጣም ውስጤን የሚነካኝ ሁል ጊዜ በተደጋጋሚ መናገር ማልፈልጋቸው ነገሮች አሉ። ግን አንዳንዴ መናገር ባትፈልጉም ግድ የሚላችሁ ጊዜ አለ። ከላይ ስለምትመለከቱት ስለ አንዱ ነው የምናገር፣ ሁለተኛውን ተውት፣ ስለማያገባኝ ማለት ነው። ከላይ ላይ የምትመለከቱት ያው ብዙዎቻችሁ ታውቁታላችሁ። ስሙን ሶፎንያስ ሞላልኝ በሚል የሚጠራ ዲቫይን ሾው ወይንም ዲቫይን ፖድካስት ያለው ግለሰብ ነው። በተደጋጋሚ በዚህ ሰው የሚነሳው ነገሮች፣ ብዙ አጀንዳዎች በወንጌል አማኞች ላይ በጣም ብዙ ጥያቄ የሚፈጥር፣ ብዙ ሰዎች በጌታ ያልሆኑ ሰዎች በዚህ በሚያቀርባቸው ፕሮግራሞች ክርስቲያኑን ወይንም ፕሮቴስታንቱን የሚወቅሱበት፣ የሚሰርቡበት፣ እንግዳ አድርጓቸው የሚያቀርባቸው ሰዎች ትክክለኛውን የወንጌል አማኞችን ገጽታ የማያሳይ፣ ብዙ ሰዎች እንኳን በዓለም ያሉት አይደለም፣ በዚህ ሃይማኖት ያሉት አይደለም፣ እኛ በዚህ ሃይማኖት ውስጥ ያለን ሰዎች የማንቀበላቸውን ሰዎች ከመጽሐፍ ቅዱስ ልምምድ ውጪ የሆኑትን ግለሰቦች የሚያቀርብ ግለሰብ ነው። ኦኬ፣ ወደ ግለሰቡ ስም ልምጣ እና ልናገር የፈለግኩት ነገር ልምጣ። ሶፎንያስ ይባላል። ያው ሶፎንያስ የሚለው ቃል መጽሐፍ ቅዱሳዊ ነው፣ ነብይ ነው። ሶፎንያስ ማለት መጽሐፍ ቅዱስ ላይ ካነበባችሁት ስለ መጨረሻው ዘመን ሰዎች በኃጢአት ስለሚገጥማቸውን ፍርድ የሚናገር የእግዚአብሔር ነብይ ነው። ሁለተኛ ዲቫይን ሾው ነው ስሙ። ዲቫይን ማለት መለኮት ማለት ነው። ስሙ ሶፎንያስ ነው፣ የነብይ ስም ይዟል። የሚዲያው ስም ዲቫይን ነው፣ መለኮት ማለት ነው። ዲቫይን ሾው የመለኮት ሾው ማለት ነው። ሶስተኛ ደግሞ ማዕረጉ ፓስተር ነው። ይሄ ግለሰብ የያዛቸው 3 ስሞች እጅግ በጣም በእግዚአብሔር ቤት ወይንም በወንጌል አማኙ ላይ በጣም ትልቅ ቦታ ያላቸው ነው። ዲቫይን የሚለው መለኮት ነው። ሶፎንያስ ነብይ ነው። እሱ ደግሞ ፓስተር ነኝ የሚል ስም ሰጥቶታል። ይሄ ግለሰብ ስሙ የተሰጠው ማዕረግ የሚጠቀመው የሚዲያ ስም እጅግ በጣም ከሚያቀርባቸው ነገሮች ጋር አንጻር እጅግ በጣም አስነዋሪ ነገር ነው። ከዚህ በፊት ሲያገለግል እናውቀዋለን። በምን አይነት መልኩ እንደወጣ አላቅም። ከአገልግሎቱ ወጥቶ አሁን እየተሳተፈ ያለው በሴኩላር ዓለሙ ነው። ኦኬ፣ ማንም ማድረግ ይችላል። ግን የሚያቀርባቸው ነገሮች አንደኛ ስሙን ሶፎንያስ ተብሎ፣ ሁለተኛ ፓስተር ነኝ ብሎ ራሱን የሚጠራ፣ ሶስተኛ ደግሞ ዲቫይን የሚለውን የመለኮትን ስም ለሚዲያ ሰጥቶት የሚያቀርባቸው ነገሮች አንታይ ክራይስት የሆኑብኝ ነው። በጣም ብዙ ፕሮቴስታንቱን የማይገልጥ ከእግዚአብሔር ያልሆኑ ሰውን እንዲያውቃቸው መንገድ እየከፈተ ለሌሎች ለጥፋት ብዙ ሰዎች በእነዚህ ሰዎች ዲሲቭ እንዲደረጉ ምክንያት የሆነ ሰው ነው። እንደምታውቁት ብዙ ሚዲያ ላይ የሚያቀርባቸው እንግዶች አሉ። ድንጋይ የሚበላውን፣ ክርስቶስን የሚሰድብ፣ በጣም ብዙ ማውራት ለራሴ ለእናንተ መናገር እስከሚከብደኝ ድረስ ምናያቸው ነገሮች አሉ። አሁን እነሱን ልተውና አሁን ከዚህ በፊት የዛሬ 3-4 ቀን ያቀረበው አንዱ አእምሮ የጎደለው ሰው ፖለቲካ እንዳንለው ፖለቲካ አይደለም፣ መንፈሳዊ ነገር እንዳንለው መንፈሳዊ ነገር አይደለም። የተናገረው ነገር ሲሪየስሊ ክርስቲያኖች በጣም ማየት ያለብን ነገር፣ ይሄ ነገር አንደኛ ፖለቲካሊም የሚሰጠው ትርጉም ትክክል፣ ፖለቲካ ላይ ያላችሁ ሰዎች፣ የሀገር መሪዎች፣ የፓርቲ መሪዎች እንደዚህ አይነትን ነገ ሰው በሃይማኖት ላይ መንግስት ከሃይማኖት ላይ ጣልቃ እየገባ ነው የሚለውን ነገር፣ ህገ መንግስቱ ላይ የተቀመጠውን ነገር መንግስት እየተላለፈ ነው የሚለው ነገር እንደዚህ አይነት ግለሰቦች እንደዚህ አይነት ሚዲያዎች የሚያቀርቡ ነው። ምን ብሎ ተናገረ? አንድ ሰኝ የሚባል ግለሰብ ዶክተር አብይ ማለት ስጋ ለብሶ አገርን የሚመራው ኢየሱስ ነው ብሏል። what the heck is going on? first of all ልቶ ሰኝ ስለሚባለው እሱን አያገባኝም፣ ምክንያቱም አላቀውም፣ ስለሱ ስለማላቀው መናገር አልፈልግም። ይሄ ግለሰብ ፓስተር ነኝ የሚል ራሱን ሶፎንያስ ነኝ የሚል የነብይን ስም ያዘ። ዲቫይን ሾው የሚለውን አንድ ግለሰብን ኢየሱስ ነው ብሎ ሚዲያ ላይ ሲያቀርብ አክሰስ የፈጠረለት ሰው፣ ዓለም እንዲሰማው መንገድ የሆነለት ሰው፣
ግን በጌታ ነኝ የሚል ሰው፣ አገልጋይ ነኝ የሚል ሰው ብዙ ሚዲያዎች ለሴኩላር ሚዲያዎች ላይ አይተናል። አንዳንዴ በሬሲዝም ንግግር ኢንተርቪው ሲደረጉ ኢንተርቪያቸው ላይ ሲናገሩ ከኢንተርቪው የተባረሩ ግለሰቦች አውቃለሁ። ብዙ የሚታወቁ ሰዎች ሬሻል የሆነ ነገር ሲናገሩ ኢንተርቪያቸውን አቋርጠው ከመድረክ ያስወረዷቸውን። ይሄ ግለሰብ ሰውን የሀገር መሪን ያልሆነውን ዶክተር አብይ ራሱ እኔ ክርስቶስ ነኝ ያላለውን የማይለውን ይሄ አብይን ክርስቶስ ነው ኢየሱስ ነው እያለ አንታይ ክራይስት ነው እያለን እየነገረን ያለን ግለሰብ ለሚዲያ እያቀረበልን ነው። ስለዚህ ሰዎች ምን ይሉናል? ኦኬ ዶክተር አብይ አሁን ጴንጤ መንግስት እየተባለ ነው። አሁን ራሱ አብይን ጴንጤዎች ኢየሱስ ነው እያሉ እንዲናገሩብን መንገድ ይሄ ለጴንጤውም ጥሩ አይደለም። ለሚመራው ለዶክተር አብይም ሆነ ለፓርቲው እንደዚህ አይነት ግለሰቦች እባካችሁ፣ ፖለቲካ የሚመራው በጥበብ ነው፣ በእውቀት ነው አውቃለሁ። ብዙ ነገር መናገር እንችላለን። this is አሁን ምን የራሴ ጉዳይ ስለ አይደለም። ይሄ ግለሰብ ሚዲያውም ጭምር ያን ግለሰብ ተውት፣ እኔ አላቀውም። እሱ አእምሮ በጤና ኮግኒቲቭ ስታተሱን አላቀውም፣ መናገር አልችልም። ይሄ ግለሰብ አብይን አብይ ክርስቶስ ነው ብሎ የሚናገረውን ሰው ሚዲያ ላይ እያቀረበ ዲቫይን መለኮት በሚባለው ፕሮግራም ሚዲያ የክርስቶስ መለኮት ማለት እኮ እግዚአብሔርም ነው እያቀረበ ዶክተር አብይን ሰዎች ነገ የዶክተር አብይን ፓርቲው ነገ ሌሎች ደግሞ በዶክተር አብይ ሃይማኖት ላይ ጥያቄ ያለባቸው ወይንም ጥሩ ነገር የማይናገሩ ሰዎች ኦኬ ይሄውና ጴንጤዎች ዶክተር አብይን ክርስቶስ ነው እያሉት ነው እያለ ዶክተር አብይ ላይ እንዲነሱበት ነው ወይ እኛ ጴንጤዎች ላይ እንዲነሱብን ነው ወይ? እባካችሁን በእግዚአብሔር ነው ምላችሁ ሶፎንያስን ተውት። እግዚአብሔር በሚቀጣው የእግዚአብሔር ክብር በሱ ሚዲያ ላይ እንዲዋረድ ያደረገ ግለሰብ ዲቫይን ብሎ መለኮት ብሎ በጠራው ሚዲያው ላይ ሰውን ኢየሱስ ነው የሚለውን ግለሰብ አቅርቦ ግለሰብ እንዲነገር አንታይ ክራይስት ነው ብሎ እየተናገረን ያለውን ግለሰብ ለዓለም እያስተዋወቀልን ያለ ነው። አሁን አንድ ነገር ማድረግ አለብን። አንደኛ እንደ ሀገር መሪ እባካችሁ ለፖለቲካችሁ የምትጠነቀቁ የሀገር መሪዎች፣ ፖለቲከኞች፣ በተለይ በድርጅት ውስጥ ያላችሁ ግለሰቦች ነገ እናንተን ነው የሚነካ። እኔ ፕሮቴስታንት ነኝ። አብይ ክርስቶስ ኢየሱስ አይደለም፣ ዶክተር አብይም አይልም፣ ራሱን ኔቨር አይልም ቢል የሚቃወመው እኔ ነኝ። አይልም፣ እርግጠኛ ነኝ። ከዶክተር አብይ ጋር ብዙ ማልስማማቸው ሀሳቦች የፖለቲካ አቋም ሊኖርኝ ይችላል፣ ግን በዚህ ጉዳይ ላይ እንደማይላቃለሁ። እንደዚህ አይነት ሰዎች እየመጡ የሚናገሩ ከሆነ ፖለቲካውን ውስጥ ያደርጉታል። ፖለቲካውን መንፈሳዊ እያደረጉት ነው። አሁን እኮ ሚዲያው የጴንጤ መንግስት እየተባለ ነው፣ ጴንጤ አብይን እያመለከው ነው እየተባለ ነው። እንደዚህ አይነት ግብአት እያቀረባችሁ የሚያቀርቡን ግለሰቦች ጸጥ የምትሉ ከሆነ ፖለቲከኞች፣ የአገር መሪዎች እባካችሁ ነግ በእናንተ ላይ ይመጣል። ትችት ወደ እናንተ ይመጣል። እናንተ ተናገሩ ብላችሁ የላካችኋቸው ይመስላል ይሄ ነገር። ሌላው ደግሞ አብያተ ክርስቲያናት፣ ካውንስሎች እባካችሁ እየተሰደብን ነው። በማን? በዚህ ግለሰብ። እግዚአብሔር ይባርካቸው። ወንድሞቹን እናውቃቸዋለን። ፓስተር ቢሾፕ ዳዊት I don't have any complaint on him። ወንድምየው ታናሽየው ሲያገለግል አውቀዋለሁ። እግዚአብሔርን የሚወድ በጣም ትሁት የሆነ ሰው። አላቅም ምን እንደነካው ይሄ ግለሰብ። ለምንድን ነው ማበድ ከፈለገ ብቻውን ለምን አያብድም? ለምን ወይ እንዲጸለይለት ወደ ሌላ ቦታ ለማይሄደው? ለምንድን ነው የእግዚአብሔር በቃ ብትችል ሶፎንያስ ብትችል ስምህን ቀይር። አንተ ሶፎንያስ ነቢይ ሶፎንያስ በተጠራው ስም አትጠራ። ሁለተኛ ዲቫይን የሚለውን ተው፣ በቃ ተው፣ መለኮትን አታበላሸው። ሶስተኛ እባክን ሶፎንያስ ፓስተር የሚለውን ነገር አንሳው እባክን፣ በእግዚአብሔር ልለምንህ። ከዛ በኋላ በል ሁሉንም ነገር በራስ ቀይረው። እኔም አልናገርም፣ ሰዎች እንዲናገሩም አንተን አልልም። አመሰግናለሁ። ይሄን የምትመለከቱ በዚህ ጉዳይ ላይ አቅም ያላችሁ ስልጣን ያላችሁ ወይንም የእናንተ ጉዳይ የሆነ ተቋማት የመንግስትም ሆነ የሃይማኖት ተቋማት እርምጃ እንድትወስዱልን እጠይቃለሁ። ሌሎች ደግሞ ጴንጤ ብቻ አይደለም ሁሉም ሰዎች ይሄን ነገር እንደምትስማሙኝ ያውቃለሁ። ፕሊዝ ስፕሪድ አድርጉ፣ ይሄን አሰራጩልኝ፣ ሼር አድርጉልኝ፣ እንቃወመው። ነገ
ነገ ብዙ ነገር ያመጣብናል። ይህ ግለሰብ ይሄ ከኛ አይደለም፣ ከፕሮቴስታንቱ አይደለም፣ ከጴንጤው አይደለም። አመሰግናለሁ።